የሰው ልጅ የሚደርስበት ደረጃ የማይደርስ ህይወት ነበር የኖርኩት። እኔ የመጣሁበት መንገድ ሌላ ነበረ፣ የጠበቅኩት ግን ያልሆነ ነገር ነበር። በጓደኛዬ ተታልዬ ነበር የመጣሁት። ከዚህ ስመጣ ግን እኔ ለቤተሰቦቼ ለእናቴ በተለይ የተሻለ ህይወት ለማድረግ ነበር የመጣሁት። ግን መቼም ባላሰብኩት መንገድ አጋጣሚ ወደዚህ ህይወት እንድገባ አደረገኝ። በጓደኛዬ ግፊት ነው እኔ ለመግባት የበቃሁኝ ወደዚህ ህይወት። ምንም ነገር ተስፋ እልልታን ከማግኘት በፊት ምንም አይነት ተስፋ ይኖረኛል ብዬ ማስቤ ማላክል። ምናልባት ልጆቼ ተስፋ ይሆናል፣ ያም ግምት ነው። ግን ሁሌም ወጥቼ በገባው ቁጥር ልጆችን ማግኘታቸው አይመስለኝም። እኔ በህይወቴ ተስፋ ይኖረኛል ብዬ አስቤ አላቅም። ወደ እልልታ ስመጣ እኔ ደርሶ ለመመለስ ነው። በቃ ብር አለው አስቤዛ አለው የሚባለውን ነገር ብቻ ሰምቼ ነበር የመጣውኝና ያንን አይቼ ደርሼ ለመመለስ ነበር። ያንን የመጀመሪያ ያችን የወሯን ተቀብዬ በዛው ቀራለሁ ነው እንጂ እኔ እንደዚህ ዘልቃለሁ ምናምን ብዬ ማልስብ ያላቅም። እግዚአብሔር ግን ሁሌ ለቅሶዬን ሰማና እግዚአብሔር እልልታ በራ መጣኝ። ከዛ በኋላ የገባውኝ የመጀመሪያ ቀን እኔ የሰው ፍቅር ነበር። ገንዘብ አገኛለሁ ምን አገኛለሁ፣ ግን ሰው የትነሽ ምንድነው ምን ቸገረሽ ብሎ የሚጠይቀኝ ሰው ስላልነበር ሰው ራቤ ነበረ። በፍቅር መጀመሪያ ያዙኝ። በቃ እዛ በኋላ የነሱ ፍቅር ነው የገዛኝ። ከጥቅሙ ቀረና እነሱ ፍቅራቸው ሳበኝ፣ ተገዛው። ከዛ በኋላ ለመውጣት ራሱ ፍቃድም ህልሙም ሐሳቡም አልነበረኝ። በቃ አንዴ ከገባኝ የመጀመሪያ የመጣውኝ ቀን በቃ ወሰንኩ ይዛኔ ወደዛ ህይወት ላለመመለስ ማለት ነው። መጀመሪያ የነሱ ፍቅር ነው እኔ እንድቀር ያደረገ። ወይኔ ቃላት የለኝም እውነት ለመናገር። እኔ ከነሱ ፊት ስለሆንኩ ሳይሆን ቃላት የለኝም። እኔ ሁሌ እላለሁ እኔ እናቴ ያላደረገችልኝ ነገር በቃ እኔ አፌን ሞልቼ እናገራለሁ። ምክንያቱም እናትም ቤተሰብም የሆነ ሲኖር ነው ያጥቼ በጣም ብዙ ነገር ስላየሁት። እነሱም ግን በሌለ ጎኔ ነበር የመጡት፣ በሌለ ጎኔ ነበር ያቀፉ። እኔ አብልተው እኔ ቃላት ለነሱ አለመመስከር እግዚአብሔር እንደመካር ነው የምቆጥረውና እኔ ያልተደረገልኝ ነገር የለም። እግዚአብሔር ውለታቸውን ይክፈላቸው። እኔ ስለነሱ ዛሬ ነገር እኔ አይደለም ልጆቼ አፋቸው ሞልቶ ይናገራሉ። ስለዚህ እኔ ስለነሱ ምንም አልተደረገልኝም ብዬ የምለውም ነገር አንዳችም የለም። በተለይ ይሄ የሚያማክሩኝ ነገር በቃ በጣም እኔ በጣም ከልጅ አባቴ ጋር ልጆችን በሌላ ሰው ስም ላስቀይር ሁሉ ደረጃ አደርስ ነበር። የመበቀል ስሜት ነበረኝ። እኔን ያልሆነ ነገር ይገፋፋ ነበር። ግን ያ ነገሯ እማማክረው አይደለም ሂጄ እኮ ችግሬ ደስታዬን ማዋየው ሰው አልነበረኝም። በሰዓቱ ሲከፋኝ የሚሄድበት የለም፣ ስደሰትም ግን መጥቼ እዚህ አውርቼ በቃ የሆነ ውስጤ ውጥት ከገንዘቡ ከሁሉ ነገር በላይ ደግሞ አማካሪ ስላገኘው በቃ እሱ ነገር ለኔ ሁሌ በቃ ሁሌ ይገርመኛል። እረፍት የሚሰጠኝ ነገር በሙሉ እሱ ነው መጀመሪያ። ከዛ ደግሞ ስልጠናው በቃ ስልጠና ስራ 2-3 ስራ እንደሚሰራ በቃ በጣም የተማርኩበት እኔ ያ ህይወት ነው በቃ ስራ የሚመስለኝ ነበር። ለስሙ እስከ 10ኛ ክፍል ተምሬያለሁ። ግን በቃ ሁሉ ነገር ጭልምልም ያለብኝ ስለነበር ወጦ ስራ መስራት ስንፍና ነው እንጂ ምንም በቃ ሌላ ነገር አይታየኝም ነበር። ከዛ ውጭ ግን እልልታ መጥቼ እጅ ሙያ ተማርኩ። ከሰው ጋር መግባባት ጀመርኩኝ። ከዛም ደግሞ ሙያ ሰልጥኜ ስራ ለማግኘት በቃው እና ለኔ ሁሉ ተስማምቶኛል። ይበልጥ ግን የሚያማክሩኝ ነገር ለኔ በጣም ይለይብኛል። ዛሬ እግዚአብሔር ይመስገን እኔ በቃ 5 ስታር የሚባል ሆቴል ላይ ተቀጥሬ የ14,000 ብር ደሞዝተኛ ነኝ። እኔ አልሜው አቅጄው ምን ባላውቀው ነው ዛሬ አፌን ሞልቼ ቤተሰቦቼን ነው ጠይቁኝ ብዬ ልጠራ የበቃውኝ ሰው ነኝ። እኔ ከኔ አልፌ ጓደኞቼን እኔ ልምሰሉ ያልኩኝ ለመኩራት እንደ ሰው ወጥቼ ለመግባት ድሮ ተደብቄ ነበር ሞጣ። ዛሬ ግን ስራ አለኝ ብዬ ተያዥ እንኳን ማን ሆነኛል ብዬ ድሮ ፈራ ነበር። ዛሬ ግን እግዚአብሔር ይመስገን ሁሉም ሰው እኔ ተያዥ ሆንሻለሁ ከዛ ህይወት ከወጣሽ እያሉ በቃ ብዙ ነገር
እንትን ያላለልኝ ነገር ያልሞከረልኝ ሰው የለም። ዛሬ እግዚአብሔር ይመስገን 5 ስታር ሆቴል እሰራለሁኝ። የ14 ሺህ ብር ደሞዝተኛ ነኝ። እኔ የድሮ ልጅነቴ ነው የሚታየኝ። አሁን የድሮ መልኬ ራሱ እየመጣ ነው። ያ ሱስ ያ በቃ በተለይ የብርድና የንፋስ መፈራረቅ ተቀብቼ ራሱ አልወዛም ነበር። ዛሬ ግን የድሮ ልጅነቴ እናቴ ጋር ያለው ይመስለኛል። ሰላም አለኝ። እኔ በቃ ሁሉ ነገሬ ተቀይሮ እኔ በህይወቴ በቃ እንደዚህም ላልልና በቃ አንዴ ውስጤ ላይ ውጥት አለልኝ። ምክንያቱም እኔ እግዚአብሔር ጋር ሁሌ የምታገል የነበረው ይሄን ነገር በቃሽ ለምን አትለኝም ነበር። ሁሌም ለምን መንገድ አጣ ለምን መሰላል አጣ እግዚአብሔር ሁሌ እለምነው ነበርና ዛሬ እግዚአብሔር ይመስገን የልጅነት ህይወቴ መልኬን ያገኘው ስለሆነ በጣም 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 ነው ማመሰግነው። ለልታን እግዚአብሔር ይስጥልኝ። እኔ አንዷ አለች ከዚህ ጓደኛዬ አሁን እንደ ከኔ በኋላ የገባችው ሁሌ ትላለች እኔ አንቺ እንደዚህ መውጣት ከጀመርሽ እኔን በቃ ብላ ቁርጥ ያደረገቻለች። እሷ አይደለችም ማውቃቸው ቀርቶ እማላውቃቸው ማንም ሰው ቢሆን እኔ ለመሳብ ወደ እኔ ለማምጣት ከኔ ጋር ተምረው ወደዛ ህይወት እንዳይሄዱ በጣም እየታገልኩ ያለው ከስራው እንዲጠሩ ባለው ደረጃ የሆነ ነገር እንዲገቡልኝ በጣም ጥረት አደርጋለሁ። እግዚአብሔር ይፍቀድልኝ። ማንን በቃ ሴት የምትባል ልጅ እዛ ህይወት መግባት የለባት። ለሁላችን ብንደርስላችሁ ያው ችግር ነው የሚወስደው ይገባኛል። ግን ችግር ብቻ ነው ተብሎ ዝምም ሳይሆን ቁርጥ ያለ ነገር እኔ እስከዛሬ ወይኔ የጸጸት ስሜት ነው የሚሰማኝ። ይቻላል እንዴ ይሞከራል እንዴ ለካ እንደዚህ ሆነ። እኔ አሁን ከስራ ወጥቼ እንደገና ሌላ ስራ ነው የምሰራ። አንድ ስራ አይደለም ሰራ 2 3 ነው። ስለዚህ እንደዚህ ይቻላል እንዴ እስከመባል እኔ ነቅቻለሁ። ነገ እህቶቼ ደግሞ ከኔ አይቶ ቢማሩልኝ ደስተኛ ነኝ። ሁሉም በዚህ ህይወት ወጣው እንደኔ በኮንፊደንስ ወጣው ቢገቡልኝ አብዝቼ እግዚአብሔርን ማጸነዋለሁ።